መንፈስ ቅዱስ አሐዱ አምላክ አሜን። ለተስፋክሙ ተፈስሑ ለሕማምክሙ ተአገሱ ለጸሎትክሙ ተጸመዱ። ክቡር አባታችን መጋቤ ምስጢር ቆሞስ አባ ቴዎድሮስ የዚህ ታላቅ ካቴድራል አስተዳዳሪ፣ መጋቤ ስብሐት ቆሞስ አባ ገብረወልድ የካቴድራሉ የአብነት መምህር፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የዚህች ታላቅ ቤተ ክርስቲያን አገልጋዮች የሆናችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች፣ ምዕመናን እንደምን ሰነበታችሁ? ለዚህ ዕለት ለዚህ ሰዓት ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። የሚያስተምር እግዚአብሔር ነው። የሚመክር እግዚአብሔር ነው። የሚገስጽ እግዚአብሔር ነው። ከእግዚአብሔር ከጠበቃችሁ ተጠቅማችሁ ትሄዳላችሁ። ከሰው ከጠበቃችሁ ባዷችሁን ትመለሳላችሁ። እግዚአብሔር ሆይ አንተ አስተምረኝ፣ እግዚአብሔር ሆይ አንተ ምከረኝ፣ እግዚአብሔር ሆይ አንተ ገስጸኝ፣ እግዚአብሔር ሆይ አንተ ልቤን ክፈትልኝ ልንል ያስፈልጋል። የትምህርታችን ርዕስ ታላቁ ሐዋርያ ቅዱስ ጳውሎስ የተናገረው ኃይለ ቃል ነው። በሮሜ ምዕራፍ 12 ቁጥር 12 ላይ እናገኛለን። ለተስፋክሙ ተፈስሑ፣ በተስፋ ደስ ይበላችሁ። ተስፋችሁን ለማግኘት ደስ ይበላችሁ። ለሕማምክሙ ተአገሱ፣ በመከራ ታገሱ። መከራውን ታግሳችሁ ተቀበሉ። ለጸሎትክሙ ተጸመዱ፣ ለጸሎት ጽሙዳን ሆኑ ትጉ ይለናል። ታላቁ ሐዋርያ ቅዱስ ጳውሎስ ሦስት ዋና ነገሮችን ነው የነገረን ለክርስትና ሕይወታችን የሚያስፈልገን። ለምን? ቶሎ ተስፋ ስለምንቆርጥ፣ በትንሽ ነገር ተስፋ ስለምንቆርጥ፣ በራሳችን ሕይወት ተስፋ እንቆርጣለን። በትዳራችን ተስፋ እንቆርጣለን። በልጆቻችን ተስፋ እንቆርጣለን። በሀገራችን ተስፋ እንቆርጣለን። በቤተ ክርስቲያናችን ተስፋ እንቆርጣለን። እርሱ ግን ተስፋ አትቁረጡ፣ በተስፋ ደስ ይበላችሁ ነው የሚለን። መከራን አንችልም፣ ይከብደናል፣ ትዕግስት የለንም። እስከ መቼ ድረስ ነው እንላለን። በግል ሕይወታችን መከራ ሲያጋጥመን፣ በትዳራችን መከራ ሲያጋጥመን፣ በሥራ ገበታችን መከራ ሲያጋጥመን፣ በልጆቻችን መከራ ሲያጋጥመን፣
በቤተሰቦቻችን መከራ ሲያጋጥመን፣ እንደ ሀገር መከራ ሲያጋጥመን፣ እንደ ቤተ ክርስቲያን መከራ ሲያጋጥመን መታገስ ያቅተናል። ሐዋርያው ግን በመከራ ታገሱ ነው የሚለን። ለጸሎትክሙ ተጸመዱ፣ ለጸሎት ጽሙዳን ሁኑ። 24 ሰዓት ሙሉ ጸልዩ፣ በህሊናችሁም ጸልዩ፣ በአንደበታችሁም ጸልዩ ይለናል። እኛ ግን አንድ አቡነ ዘበሰማያት ለመጸለይ እንሰለቻለን። የዕለት ውዳሴ ማርያም ለመድገም እንሰለቻለን። ዳዊት ለመድገም እንሰለቻለን። መዝገበ ጸሎት በየቤታችን አለ። ያን ለመጸለይ እጅ ብሎናል። እርሱ ግን ለጸሎትክሙ ተጸመዱ፣ ለጸሎት ጽሙዳን ሁኑ ነው የሚለን። ጸሎት ነፍስን ታለመልማለች። ለመሆኑ እንደ ክርስቲያን በመከራ ደስ የሚለን መቼ ነው? መከራን የምንታገሰው መቼ ነው? በተስፋ ደስ የሚለን መቼ ነው? የክርስትና ሕይወት የተስፋ ሕይወት ነው። በተስፋ መንግሥተ ሰማያት መኖር ነው። በተስፋ ደስ የሚለን መቼ ነው? በዓይናችን ባላየነው ነገር፣ በእጃችን ባልጨበጥነው ነገር ነገ ይሆንልናል፣ ይደረግልናል በምንለው ነገር መቼ ነው ደስ የሚለን? ነገ ነገር እየወለደ ሲርቅ፣ ነገ ነገር እየወለደ ሲርቅ ተስፋ እንቆርጣለን ወይስ ደስ ይለናል እንድንለው? ወገኖች፣ ሐዋርያው ቅዱስ ጳውሎስ እነዚህን 3 ኃይለ ቃላት ከመናገሩ በፊት ምን ነገር ማሟላት እንዳለብን ነግሮናል። ቃለ እግዚአብሔር በ3 ይከፈላል። አንደኛ ስር አለ፣ ሁለተኛ ግንድ አለ፣ ሶስተኛ ፍሬ የምናገኝበት ቅርንጫፍ አለ። ይሄ በተስፋ ደስ ይበላችሁ የሚለው ግንዱ ነው። በመከራ ታገሱ የሚለው ግንዱ ነው። ለጸሎት ጽሙዳን ሁኑ የሚለው ግንዱ ነው። ስሩ ምንድን ነው? መሰረቱ ምንድን ነው? 10 ነጥቦችን ነግሮናል ቅዱስ ጳውሎስ። ወደ ኋላ ተመልሰን ከቁጥር 9 ጀምሮ እስከ 11 ያለውን እንመለከታለን። አንደኛ ተፋቀሩ ዘእንበለ ኑፋቄ፣ ፍቅራችሁ ያለ ግብዝነት ይሁን፣ ያለ ጥርጥር ይሁን። በባልና በሚስት መካከል ፍጹም ፍቅር የጠፋው ጥርጥር ስለገባበት፣ በወንድሞች መካከል ፍጹም ፍቅር የጠፋው በመካከል ጥርጥር ስለገባ ነው። ሐዋርያው ቅዱስ ጳውሎስ ግን ፍቅራችሁ ያለ ግብዝነት ይሁን ይላል፣ ያለ ጥርጥር ይሁን ይላል። ግብዝነት
የሌለው ፍቅር ካለ በተስፋ ደስ ይላል። መከራውን እንታገሳለን። ለጸሎት ጽሙዳን እንሆናለን። ፍቅር ማለት ፍቅረ ቢስ ወንድምን መውደድ ይጠቅም ይሆን አይጠቅም ይሆን ሳትሉ ኃጥእ ጻድቅ አማኒ መናፍቅ ሳትሉ ፍቅርን ያዙ። መናፍቅን የምንጠራው እሱ ነው። ኑፋቄውን የምንጠራው እርሱን ግን ልንወደው ይገባል። በፍቅር ልንማርከው ያስፈልጋል። ፍቅራችሁ ያለ ግብዝነት ነው ማለት እርሱ ነውና። ሁለተኛ ተጋሃሶን እኩይ ወትልው ሰናይ፣ ክፉውን ትታችሁ መልካሙን ብቻ ያዙ። እኛ ደግሞ ፈርዶብን ክፉ ነው የምንይዘው። አንድ ወንድ ሚስቱ 99% በጎ ብትሆንና 1% ክፉ ብትሆን ያችን ይዞ የሚመናቸው ለምን? በቃ ህሊናችን ክፉን ብቻ ነው የሚል። እኛም አባቶቻችሁ 99% በጎ ሆነ 1% ክፉ ብታገኙብን እሳቸውማ ቡና መጠጫ ነው የምታደርጉ። ሐዋርያው ግን ክፉን ትታችሁ መልካሙን ያዙ። እንዲህ አይነት ሰዎች በዚህ ላይ የተመሰረቱ በተስፋ ደስ ይላቸው፣ መከራን ይታገሳሉ፣ ለጸሎት ጽሙዳን ይሆናሉ። ሶስተኛ ዋድሉ ለጽድቅ፣ ለጽድቅ አድሉ፣ ለጽድቅ አስበልጡ ይላል። አንድ ሰው ኃጢአትን ሊሰራ ይችላል፣ ጽድቅንም ሊሰራ ይችላል። የቱን ነው የምናስበልጠው? እኛ ኃጢአቱን አስበልጠን ያን ሰውን እንጠላዋለን፣ ያችን ሰውን እንጠላታለን። ሐዋርያው ግን ጽድቅን አስበልጥ ነው የሚለው። አንድ ሰው ዕለቱ ፍጹም አይሆንም፣ እያደር ነው የሚሆነው። እያደር ነውና ወደ ፍጹምነት የሚደረሰው። አራተኛ አፍቅሩ ቢጸቅሙ፣ እርስ በርሳቸው በወንድማማች መዋደድ ተዋደዱ። በሃይማኖት የሚመስላችሁን ወንድማችሁ ውደዱት፣ ኦርቶዶክሳዊው ውደዱት። አሁን የተቸገርነው እኮ ኦርቶዶክሱን እየጠላ፣ ኦርቶዶክሱን እያሳደደ፣ አገልጋዩን እየጠላ፣ አገልጋዩን እያሳደደ። ወገኖች ሁለት ጊዜ ነው የተናገረው ስለ ፍቅር ቅዱስ ጳውሎስ። የመጀመሪያው ኃጥእ ጻድቅ፣ አማኒ መናፍቅ ሳትሉ ሁሉን ውደዷል። እዚህ ጋር ደግሞ ለይታችሁ በሃይማኖት የሚመስላችሁን ውደዱ። ደካማም ቢሆን ውደዱት፣ ጉድለት ቢኖርበት ውደዱት። ክርስትና ክርስቶስን መምሰል ነውና
እሱ ከነድካማችን አይደለም የወደደን? እሱ እስከነ ጉድለታችን አይደለም ወይ የወደደን? በመስቀል ላይ ስጋውን የቆረሰልን፣ ደሙን ያፈሰሰልን፣ ነፍሱን አሳልፎ የሰጠልን እኛ ወዳጆቹ ሆነን ነው። በሮሜ 5:10 ላይ ወሶብ እንዘ ሰውዕነ ለእግዚአብሔር ወተሳሃለነ በሞተ ወልዱ፣ እኛ የእግዚአብሔር ጠላቶች ሳለን በልጁ ሞት ይቅር አለን ነው የሚለው። ስለዚህ በሃይማኖት የሚመስላችሁን ወንድማችሁን ውደዱ። ወኩኑ መሐሪያነ፣ የምትራሩን ሁኑ፣ ጨካኞች አትሁኑ። ይገርመኛል። ባልና ሚስት አጋካለው ባል በሚስቱ ላይ የሚጨክነው ጭካኔ ይገርመኛል። ሚስት በባሏ ላይ የምትጨክነው ጭካኔ፣ ወላጆች በልጆቻቸው ላይ የሚጨክኑ ጭካኔ፣ ልጆች በወላጆቻቸው ላይ የሚጨክኑ ጭካኔ፣ እርስ በርሳችን የምንጨካከለው ጭካኔ፣ ያ እኮ ነው አድጎ ሰው ሰውን ወደ ማረድ የደረሰ። ያ አድጎ ያ ከፍ ብሎ ነው ዛሬ በጆሮአችን የምንሰማው በዓይናችን የምናየው ጭካኔ። በገዳም ያሉ መነኮሳት ሳይቀር እንደው እንዴት ነው ሰው ስለት በሰው አንገት ላይ አሳርፎ ገዝግዞ ይገድላል? ወገኖች እኛ እየሰማን አናዝን፣ ልባችን ድንጋይ ሆኗል። ወላጆቻችን እኮ አስከሬን ሲያልፍ ካዩ ደረታቸውን እየመቱ ያለቅሳሉ፣ ልባቸው በርኅራኄ የተሞላ ስለሆነ እና ወኩኑ መሐሪያነ፣ ለሰው ሁሉ የምታዝኑ ሁኑ አለ። 6ኛ ተካበሩ በበይናቲክሙ፣ እርስ በርሳችሁ ተከባበሩ። እርስ በርሳችሁ ተከባበሩ ማለት ምን ማለት ነው? እንደው በኦክሲጅን ብቻ ነው መከባበር? ምንድን ነው ሚስጥሩ? እርስ በርሳችሁ ተከባበሩ ማለት ተረዳዱ። ገንዘብ ለሌለው ገንዘብ ሁኑት፣ ጉልበት ለሌለው ጉልበት ሁኑት፣ እውቀት ለሌለው እውቀት ሁኑት ሲል 7ኛው ወአክብሩ መኳንንቲክሙ፣ መምህሮቻችሁን አክብሩ። ሃይማኖት፣ ቀኖና፣ ትውፊት የሚያስተምሯችሁ፣ ቃለ እግዚአብሔር የሚያስተምሯችሁ፣ ንባቡን ተርጉመው ትርጓሜውን አመስጥረው የሚያስተምሯችሁን መምህራኖቻችሁን አክብሩ። አሁንም አክብሩ ማለት ምን ማለት ነው? እርዱ። በሚያስፈልጋቸው ነገር በጉድለታቸው ሁሉ እርዱ። 8ኛው ለስራ ከመትጋት አትስነፉ። የታዘዛችሁትን ከመስራት አልፋችሁ የትሩፋትን ስራ ስሩ። ምን ማለት ነው? ከ10 1 አስራት ማውጣት ለክርስቲያኖች ሁሉ ይገባል። አሁን አስራታችሁን ከ10 1 ብታመጡ የአንድ ሳምንት ኬካችሁ $1000 ሆኖ $100 ብታመጡ የታዘዛችሁትን አትደነቁ። $200 ብታመጡ ግን ትደነቃላችሁ። አትርፋችሁ ሰርታችኋልና። ትሩፋት የሚባለው ይሄ ነው። 9ኛ በመንፈስ
ሕያዋን ሁኑ። እንዲሆን እንደሆነ በነፍስ ሕያዋን ትሆናላችሁ፣ ሕያው እግዚአብሔርን ትመስላላችሁ አለ። 10ኛ ላይ ምን አለ? ለእግዚአብሔር ተቀነዩ፣ ለእግዚአብሔር ተገዙ። በነፍስም በሥጋ ለእግዚአብሔር ተገዙ። በመራቅ በመንቀጥቀጥ ፈሪሃ እግዚአብሔር ይኑርባችሁ። እግዚአብሔር ያየኛል፣ እግዚአብሔር ይሰማኛል፣ እግዚአብሔር ይፈርድብኛል በሉ። ሰው አየኝ አላየኝ አትበሉ። እግዚአብሔርን ፍሩ። እንደ ዮሴፍ በባርነት ቤት እመቤቱ ሰው በሌለበት ባሏ በሌለበት ወደ ሩቅ አገር በሄደበት በር ዘግታ እንስረቅ አለችው። ቋንቋው ይገባቸዋል አይደለም? ማንም አያየንም፣ ሰው የለም፣ በሩ ተዘግቷል፣ መስኮቱ ተዘግቷል። ጌታ የባሌ ሩቅ አገር ሄዷል፣ እንስረቅ አለችው። አይ እግዚአብሔር ያየኛል፣ እግዚአብሔር ይፈርድብኛል። ጣራና ግድግዳ የማይከለክለው እግዚአብሔር ያየኛል። ለምን? በነፍሱም በሥጋው ለእግዚአብሔር ስለተገዛ ፈሪሃ እግዚአብሔር አድሮበታልና። አንቃ እንኳን ልብሱን ብትይዝበት ልብሱን ጥሎባት ነው። በዚህ ምክንያት ብዙ መከራ ደርሶበታል። እንግዲህ እነዚህን 10 ነጥቦች ገንዘብ ካደረግን፣ አሁን የዘረዘርኳቸው ገንዘብ ካደረግን በተስፋ ደስ ይለናል። እግዚአብሔር በወደደው ጊዜ ያድርግ። እየሰማችሁ እግዚአብሔር በፈቀደው ሰዓት ያድርግልን። ከፈለግን ከሞትን በኋላ ያድርገው። እኛ ምን ቸገረን? ብንሞትም ብንኖር የማንነኛ እሱ ነው። ሊቀ ነቢያት ሙሴ እኮ አንድ ትልቅ ምኞት ነበረ። ወገኖች ስሙ። ምን አይነት ምኞት? የእግዚአብሔር ፊት ለማየት ይፈልግ ነበር። እግዚአብሔር ደግሞ አይሆንም አለው። ፊቴን አላሳይህም፣ ጀርባዬን አሳይሃለሁ አለው። በቅዳሴ ማርያም እንደሰማችሁት ለመለኮት ፊትና ጀርባ ላይና ታች ያለ ሆኖ አይደለም። የጀርባ ታሪኬን ያለፈው የሰራውን ስራ ሁሉ እገልጥልሃለሁ ሲሆን ሙሴ እንደተመኘው የእግዚአብሔርን ፊት ሳያይ ነው የሞተው። ነገር ግን እስከ ሞተበት ሰዓት ድረስ ተስፋ አልቆረጠም። አንድ ቀን ፊቱን ያሳየኛል ብሎ ሞቶ ከተቀበረ ከፈረሰ በኋላ እግዚአብሔር ወረደ፣ ከድንግል ማርያም ተወለደ፣ በደብረ ታቦር ላይ ክብሩን ገለጠ። ከዛ ሙሴን ከመቃብር ጠራው እና ፊቱን አሳየ። እኔን ያየ አብን አየ ያለ ክርስቶስ ፊቱን አሳየ። ብትሞቱም ተስፋ አትቁረጡ፣ በተስፋ ደስ ይላችኋል። እነዚህ ሁሉ አሟልታችሁ ከተገኛችሁ መከራውን ሁሉ ትታገሳላችሁ። ለጸሎት ጽሙዳን ትሆናላችሁ። ወገኖቼ በተስፋ ደስ ይበላችኋል። ተስፋ ማን ነው? ተስፋ ማን ነው? አባቱን ተስፋ የሚያደርጋል፣ እናቱን ተስፋ የሚያደርጋል፣ ወንድም እህቱን ተስፋ የሚያደርጋል፣ ጓደኛውን ተስፋ የሚያደርጋል፣ ልጆቹን ተስፋ የሚያደርጋል፣ ስልጣኑን ተስፋ የሚያደርጋል፣ እውቀቱን ተስፋ የሚያደርጋል፣ ገንዘቡን ተስፋ የሚያደርጋል። ለመሆኑ ተስፋ ማን ነው? ቅዱስ
ዳዊት ይነግረናል በመዝሙር 38 ቁጥር 7 ላይ ወይዜኒ መኑ ተስፋዬ አኮኑ እግዚአብሔር። አሁንስ ተስፋዬ አለኝታዬ ማን ነው? እግዚአብሔር አይደለምን? አለ ቅዱስ ዳዊት። በተስፋ ደስ ይበላችሁ ማለት በእግዚአብሔር ደስ ይበላችሁ ማለት ነው። በእግዚአብሔር ተስፋ አይቆረጥም። ቅዱስ ዳዊት ምን ብሏል? እግዚአብሔርን ተስፋ አድርግ ፊትህ አያፍርም ብሏል። ምን ማለት ነው? ፊት ማለት ፊት አውራሪ ከፊት ሆኖ የሚመራ እግዚአብሔር ድል የሚነሳ አምላክ አይደለም። ስለዚህ እግዚአብሔር ተስፋ አድርግ ብሏል። ቅዱስ ዳዊት ሀብት አለው፣ ሀብቱን ተስፋ አላደረገም። ንብረት አለው፣ ንብረቱን ተስፋ አላደረገም። ስልጣን አለው፣ ስልጣኑን ተስፋ አላደረገም። ሰራዊት አለው፣ ሰራዊቱን ተስፋ አላደረገም። ወገኖች እግዚአብሔር ነው የአባቱን በጎች ሲጠብቅ አራዊትን ያልፈራው ማንን ተስፋ አድርጎ ነው? እግዚአብሔርን። አንበሶቹን ነብሮቹን አልፈራቸውም። በክንዱ ያደቃቸው ነበር። ክንድ የሆነው ማን ነው? ተስፋ ያደረገው እግዚአብሔር። ኃይል የሆነው ማን ነው? ተስፋ ያደረገው እግዚአብሔር ነው። ንጉሡ ሳኦል 2 ጊዜ ሊገድለው ከወረወረበት ጦር ያዳነው ማን ነው? ተስፋ ያደረገው እግዚአብሔር። ንጉሡ ሳኦል ባሳደደው ጊዜ በዋሻ ውስጥ ተሸሽጎ ነበረ ብላቴናው ዳዊት። በዚያ ዋሻ ውስጥ መሸሸጊያ ተስፋ የሆነው ማን ነው? እግዚአብሔር ነው። መቼም ጠላት ከሩቅ አይመጣም። ቅዱስ ዳዊት የገዛ ልጁ መፈንቅለ መንግሥት አድርጎ አሳዶት ነበር። ታማኝ አገልጋዮቹ ክደውት ነበር። በዚህ ሁሉ ውስጥ ተስፋ የሆነው ማን ነው? እግዚአብሔር ነው። ተስፋ ያደረገው እግዚአብሔር ወደ መንበሩ መልሶታል። ወገኖቼ ለዚህ ነው በመዝሙር 32 ቁጥር 20 ላይ ነፍሳችን እግዚአብሔርን ተስፋ ታድርገዋለች፣ ረዳታችንና መጠጊያችን እርሱ ነውና፣ ልባችን በእርሱ ደስ ይለዋልና፣ በቅዱስ ስሙ ታምነናልና፣ ወተወከልነ በስሙ ቅዱስ እያለ በገና እየደረደረ የዘመረው ለዚህ ነው። ስለ ተስፋ ያለው እምነት እንዲህ ቢሆንም አንዳንዴ ሥጋ መልበስ ራሱ አስቸጋሪ ነውና በዚህ ዓለም መኖር ከባድ ነውና እንደ ሰው ተስፋ የቆረጠበት ጊዜ ነበር። ቅዱስ ዳዊት የተማከረው እንደ ሰው ተስፋ የቆረጠበት ጊዜ ነበር። በመዝሙር 72 ቁጥር 1 ላይ ልባቸው ለቀና ለእስራኤል እግዚአብሔር ቸር ነው፣ እኔ ግን እግሮቼ ሊሰነካከሉ አረማመዴ ሊወድቅ ጥቂት ቀረ፣ የአመፀኞችን ሰላም አይቼ በኃጢአተኞች ላይ ቀንቼ ነበርና አለ። የሰማችሁ ነው። አንዳንዴ እኮ እኛ ተስፋ እንቆርጥና በቃ ሁለተኛ አላስቀድስም ብለን ቤት የሚቀርበት ጊዜ አይደለም። እኛም ብንሆን ተስፋ እንቆርጥና በቃ ሁለተኛ አላስተምርም፣ ሁለተኛ አልዘምርም፣ ሁለተኛ አላገለግልም የምንልበት ጊዜ አለ። የዓለሙ ሁኔታ አይተን ነው ማለት ነው። ለዚህ ነው እኛ ሰላማችን ደፍርሷል አይደለም። እንደ ቤተ ክርስቲያን ሰላማችን ደፍርሷል፣ እንደ ሀገርም ሰላማችን ደፍርሷል። ምን አለ ቅዱስ ዳዊት?
የአመፀኞችን ሰላም አይቼ በኃጢአተኞች ላይ ቀንቼ ነበርና አለ። ምን አለ? ጻዕር መከራ የለባቸው። ራሳችንን ከሌላው ጋር ማወዳደር ስንጀምር ያን የምንሰነካከል፣ ራሳችንን ከማንም ጋር አናነጻጸር፣ አናወዳደር። በምን ቢሆን በክፉም ቢሆን በበጎ ቢሆን ቅዱስ ዳዊትን ችግር ላይ ታለው ያለው እነዚህ ኃጢአተኞች ጻዕር መከራ የለባቸውም፣ ያለ እረፍት ሰውን ይገድላሉ፣ ሀብት በዝቶላቸዋል፣ በሰው ላይ ታበዩ፣ በእግዚአብሔር ላይ ተገዳደሩ። እኔም አለ ሃይማኖት መያዜ፣ በጎ ምግባር መስራቴ፣ በንስሐ መታጠቤ፣ መዘለፌ በከንቱ ነውን አልኩ። በከንቱ ነውን አልኩ። ሃይማኖት የሌላቸው ምግባር የሌላቸው እየተደሰቱ በረከት እየበዛላቸው እኔ ሃይማኖተኛ መሆኜ አስቀዳሽ መሆኜ ንስሐ መግባቴ በከንቱ ነውን እንደማለት ነው። እኔ ያለ ቅዱስ ዳዊት በአምልኮተ እግዚአብሔር በገቢረ ጽድቅ ጸንቼ በመከራ መኖሬ እነርሱ ደግሞ በአምልኮተ ጣዖት በገቢረ ኃጢአት እየኖሩ በተድላ በደስታ መኖራቸውን አይቼ የኔን ጠልቶት እነርሱን ወዶት ይሆን ብዬ ልስተነካከል ነበር። ግን ኃጢአተኞችን በድስ ታስቀምጣቸው ፈጥነው ጠፉ አለ። አያችሁ፣ ፈጥነው ጠፉ። የእኛ መከራ ለጊዜው ነው፣ የእነሱም ደስታ ለጊዜው ነው። ስለዚህ እስከ መጨረሻው እግዚአብሔርን ተስፋ ማድረግ ያስፈልጋል። ቅዱስ ዳዊት ለዚህ ነው በመዝሙር 36 ቁጥር 1 ላይ በክፉዎች ላይ አትቅና፣ አመፃንም በሚያደርጉት ላይ አትቅና፣ እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠል ፈጥነው ይረግፋሉና ያለ። ስለዚህ እንደ ሀገር መከራ የሚያጸኑብን ብዙዎች ስለሆኑ፣ እንደ ቤተ ክርስቲያን መከራ የሚያጸኑብን ብዙዎች ስለሆኑ መቼም እንደ ከብት ታርደናል። ከነ ሕይወታችን በሳት ተቃጥለን ለእነሱ ተሳክቶላቸዋል ለጊዜው፣ ለእኛ ደግሞ አልተሳካልን። በዚህ ልንቀና ያስፈልግ። ጠላቶቻችን ሲጠፉ ሲረግፉ እግዚአብሔር ያሳየናልና ማለት ነው። ከሁሉም በላይ ወገኖች አማኞችን በእግዚአብሔር ተስፋ ልንቆርጥ አይገባም። በመዝሙር 26 ቁጥር 14 ላይ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህን ማጽና፣ እግዚአብሔርን ተስፋ አድርግ ይለናል ቅዱስ ዳዊት። ሰለስቱ ደቂቅን ታውቃላችሁ፣ ወደ እሳት የገቡት ማንን ተስፋ አድርገው? እግዚአብሔር። ዳንኤልን ታውቃላችሁ፣ ወደ አናብስት ጉድጓድ የገባው ማንን ተስፋ አድርገው? እግዚአብሔር። ተስፋ ያደረጉት እግዚአብሔር አሳፈራቸው? ከእሳት አላወጣቸው? ከአንበሶች ጉድጓድ አላወጣቸውም ወይ? እንደዚህ ነው። አንዳንድ ጊዜ የዚህ ዓለም ነገር እትወነ እሳት ሊሆንብን ይችላል። እሱ ያውቃል። የአራዊት ጉድጓድ ሊሆን ይችላል ይህ ዓለም ለእኛ። እግዚአብሔር የአናብስቱን የክፎችን አፍ ዘግቶ ያወጣናል ብለን እስከ መጨረሻው ልናምን ያስፈልጋል። ለሕማምክሙ ታገሱ፣ መከራውን ታገሱ። መከራ ከየት ይመጣል? መከራ ከየት ያመጣል? ከየት ይመጣል? ከሰው ሊመጣ ይችላል። ከሰይጣን ሊመጣ ይችላል። ከእግዚአብሔር ሊመጣ ይችላል። ለበጎ ማለት ነው። ለበጎ ከሰው ሊመጣ ይችላል ማለት ከራሳችን ሊመጣ ይችላል። ራሳችን በገዛ እጃችን ጎትተን የምናመጣው
ብዙ መከራ አለ። ስለዚህ ምን ማሰብ አለብን? በእምነት ክርስቶስን የምንከተል ሁሉ መከራ ስላለብን መከራውን ልንታገስ ይገባል። ምን አለ ጌታችን በወንጌል በማቴዎስ 16 ቁጥር 24 ላይ እኔን የሚከተል እኔን መከተል የሚወድ ቢኖር ራሱን ይካድ፣ ፈቃደ ሥጋውን ለፈቃደ ነፍሱ ያስገዛ፣ መስቀሉን ተሸክሞ ይከተለኝ አለ። መከራው ታግሶ ይከተለኝ። እኔ ሊከተል የሚወድ ማለት እኔ ሊመስል የሚወድ ክርስቶስን መምሰል አትፈልጉ? ሐዋርያው ቅዱስ ጳውሎስ እኮ እኔ ክርስቶስን መስየዋለሁ ያለው እንዲሁ ከሜዳ ያፈሰሰው ሳይሆን ብዙ መከራ ታግሶ በብዙ መከራ መካከል አልፎ ነው። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ፣ አልጋ በአልጋ ነው መንገዱ የለም። ይሰማል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና አላቸው ለደቀ መዛሙርቱ። እኔ ዓለምን አሸንፌዋለሁ ሲል የዚህን ዓለም ገዥ ሰይጣንን አሸንፌዋለሁና አይዟችሁ። ይታገላችኋል እንጂ አይጥላችሁም፣ ይመታችኋል እንጂ አይሰብራችሁም እያለ ነው ክርስቶስ የነገረ። በሉቃስ ወንጌል ምዕራፍ 10 ቁጥር 18 ላይ ምን አለ? ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁት አለ። በአጭሩ ልተርጉምላችሁና መብረቅ ከሰማይ ወርዶ ከተበተነ በኋላ ኃይል እንደሌለው የወደቀ ሰይጣን ውዱቅ ሰይጣን በእናንተ ላይ ኃይል የለውም ብሎና ሰይጣን እንዳትፈሩት እሱ ይፍራችሁ። ከዚህም ጋር ደግሞ መጸለይ ያስፈልጋል። ምን እያልን በመዝሙር 38 ቁጥር 10 ላይ እንደተጻፈው መቅሰፍትን ከኔ አርቅ፣ ከእጅ ብርታት የተነሳ አልቅ ያለሁና እግዚአብሔር ተግሣጽ ሲሆን ነው። በተግሣጽ ስለ ኃጢአቱ ሰውን ዘለፍከው። ይሄ ኃጢአት ይሄ መከራ በእኔ ኃጢአት ነው፣ ይሄ መቅሰፍት በእኔ ኃጢአት ነው ልንል ያስፈልጋል። ተአምኖ ኃጣውእ ኃጢአታችንን ስንታመን መዓቱን በምህረት ቁጣውን በትዕግስት ይመልስልናል ማለት ነው። እንግዲህ መከራውን ታገሱ አለ። ትዕግስት ከየት ይምጣ? ሁላችንም አፍንጫችን አይደለም፣ ሁላችንም አፍንጫችን። አንዳንዴ የእግዚአብሔር ሰላምታ ሊያናድደን ይችላል። የእግዚአብሔር ሰላምታ ሊያናድደን ይችላል። አንዳንድ ጊዜ ቁጭ ብለን ከሰው ጋር የምንጣላበት ነገር ቁጭ ብለን ስናስበው ጤነኛ የሚያሰኝ ነው። ትዕግስታችን አልቆ ከውስጣችን ጠፍቶ ታገሱ አለ ቅዱስ ጳውሎስ። ትዕግስት ከየት ይምጣ? ከየት ነው የሚመጣ? ምን አለ ቅዱስ ዳዊት በመዝሙር 38 ቁጥር 7 ላይ ወትዕግሥቴኒ እምኀቤከ ውእቱ፣ ትዕግስቴም ከአንተ ዘንድ ነው፣ ከአንተ ዘንድ ይደረግልኛል አለ። ማንን? እግዚአብሔር። ትዕግስት ስጠን። ያለ ትዕግስት ሕይወታችን ሲኦል ነው የሚሆነው። ይህ ነው። በምንም ልንደሰት አንችልም። በምን ልንደሰት አንችልም። ሌላው ለጸሎትክሙ ተጸመዱ። ምንድን ነው ጸሎት? እንጸልያለን አይደለም? አባታችን በሰማይ ቅዳሴ ማለት ምንድን ነው ጸሎት? አባቶቻችን በአንድ ቃል ጠቅልለውታል ጸሎትን። ጸሎትሰ ተናግሮተ ሰሊሂቲ ምስለ እግዚአብሔር ነው። ጸሎትስ ጸሎት እንጂ
ሰው ከእግዚአብሔር ጋር የሚነጋገራት ነገር ናት። ለሳይ ከእግዚአብሔር ጋር ለመነጋገር አናፍቁ። ከናፈቃችሁ የጸሎታችሁን ጊዜ ትናፍቃላችሁ፣ የቅዳሴውን ጊዜ ትናፍቃላችሁ፣ የማህሌቱን ጊዜ ትናፍቃላችሁ፣ የጉባኤውን ጊዜ ትናፍቃላችሁ፣ ንስሐ የምትገቡበትን ጊዜ ትናፍቃላችሁ። ይሄ ሁሉ ከእግዚአብሔር ጋር የሚያገናኝ ነውና እንዴት እንጸልይ? ሁላችንም እንጸልያለን። ለጸሎቱ መላሙ ተብሏል። እንዴት እንጸልይ? ባጭር ልንገራችሁ። አንደኛ በእምነት እንጸልይ። ማርቆስ 10:24 አምናችሁ የምትጸልዩትና የምትለምኑትን ሁሉ ታገኛላችሁ ይሆንላችሁማል። ሁለተኛ ቂም ይዞ ጸሎት ሳል ይዞ ስርቆት የለም እንደተባለ ልባችን ከቂም በቀል ነፃ መሆን አለበት። በማርቆስ 10:28 ላይ በምትጸልዩበትም ጊዜ በሰማያት ያለው አባታችሁ በደላችሁን ይቅር እንዲላችሁ በወንድማችሁ ያለውን በደል ይቅር በሉ። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ይቅር አይላችሁ ነው። ሶስተኛ እንደ ሥጋ ፈቃድ ሳይሆን እንደ እግዚአብሔር ፈቃድ መጸለይ ነው። የኛ ጸሎት ሁሉ ከፈቃደ ሥጋ ጋር የተገናኘ ነው። ይህ አይጠቅመንም። የእግዚአብሔር ፈቃዱ ምንድን ነው ብለን እግዚአብሔር የሚወደው እግዚአብሔር የሚፈቅደው ምንድን ነው ብለን እንደ ፈቃዱ ልንጸልይ ያስፈልጋል። እሱም እኮ ያስተማረን ጸሎት ፈቃድ በሰማይ እንደሆነ እንዲሁ በምድር ትሁን፣ በመላእክት ዘንድ እንደተደረገች በሰውም ዘንድ ትደረግ ብላችሁ ጸልዩ ነው። በአንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ በእግዚአብሔር ዘንድ ያለችን ባለሟልነት መውደድ ይችላል፣ በስሙ ከእርሱ ዘንድ የምንለምነው ይሰማናልና የምንለምነው እንደሚሰማን ካወቅን እንግዲያስ በእርሱ ዘንድ የለመነውን ልመና እንደተቀበልን እናውቃለን። አራተኛ ሳንታክት መጸለይ ነው። ሳንሰለች የጭቅጭቅ ያህል እየሰማችሁ የጭቅጭቅ ያህል ሳንታክት ልንጸልይ ያስፈልጋል። ጌታ በወንጌል በምሳሌ ሲያስተምር በሉቃስ 18 ቁጥር 7 ላይ አንድ ሴት ፍረድልኝ እያለች አንድን ባለጸጋ እንዳለ ጠዋት ማታ ትጮኻለች፣ ድሃ ናት አይሰማትም። ጠዋት ማታ ትጮኻለች አይሰማትም። በመጨረሻ ግን ምንም እግዚአብሔር እንዳልፈራ ሰውን ባላፈር ጠዋት ማታ የመጣች እንዳጨቀጭቀ ልፍረድላት ብሎ ፈረደላት። እንግዲህ እግዚአብሔር በመዓልትና በሌሊት ወደ እርሱ ለሚጮኹ ለወዳጆቹ አይፈርድምን አለ ክርስቶስ። እንሰጣቸው ያ ክፉ እንኳን ዕለት ዕለት እንዳትጨቅጭቀው ብሎ ከፈረደ እግዚአብሔር ሳይታክቱ ለሚጸልዩት መልስ አይሰጥም ወይ ነው ጥያቄው? መልስ ይሰጣል። ወገኖች የትህትና ጸሎት መጸለይ አንዳንዴ ልባችን ያጣል። ራሳችን ከፍ እናደርጋለን፣ ጉድላቱ ላይ እናስቀምጣለን። ኃጢአት በደላችን አይታየንም። እንደውም ከኔ ይልቅ እገሌ ኃጢአተኛ ነው፣ ከኔ ይልቅ እገሌ ደካማ ነው የምንልበት ጊዜ አለ። ክርስቶስ ግን በሉቃስ 18 ቁጥር 13 ላይ ቀራጩንና ፈሪሳዊውን ምሳሌ አድርጎ አስተምሮናል። ቀራጩ ግን ይላል ያ ፈሪሳዊው መቅደስ ድረስ ገባና እንደዛ ቀራጭ ኃጢአተኛ ስላላደረግከኝ እግዚአብሔር ሆይ አመሰግናለሁ። አይገርም? እኛም እንደዛ እኮ ነን። የሰውን ኃጢአት ስናወራ ነው ጓደኞቻችን ጋር ነው እገሌት እንዲያደርግ እገሌት እንዲያደርግ እንደዚህ ያደርግ እኛንም አትበሉንም። እግዚአብሔር ይስጣቸው እነዚህ ኬሶች እንደዚህ ያደረጉ ቴንኪዩ በእውነት ታቀልልናላችሁ። አንድን ቀን ግን እኔ እንዲያት ያሰራው ለንናገራለን እንዲህ ብዬ ዋሽቼ እንዲህ ብዬ ሰርቄ ብለን ለጓደኞቻችን እናወራለን።
ቦታ እንደው እግዚአብሔር ፊት ቆመን እገሊትን እንዲህ አድርግልኝ፣ እገሊን እንዲህ አድርግልኝ፣ እንዲህ በድላል፣ እንዲህ በድሎ ነው ምንድነው የእኛስ በደል የእኛስ ኃጢአት አስበነው እናውቃለን። ስለዚህ እንደ ፈሪሳዊ ስለተደረሰለት ቀራጩስ ምንድን ነው ያደረገው? ቀራጩ ግን ራቅ ብሎ ቆመ። ዓይኖቹንም ወደ ላይ ወደ ሰማይ ሊያነሳ አልወደደም። ደረቱንም እየመታ አቤቱ እኔን ኃጢአተኛውን ይቅር በለኝ አለ። እላችኋለሁ ከፈሪሳዊ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ ይላል። እንግዲህ በተስፋ ደስ ይበላችሁ፣ መከራው ታገሱ፣ ለጸሎትም ጽሙዳ። ያለፉትን 10 ነጥቦች ስታሟሉ 3ቱ ላይ አትቸገሩ። በመከራ የሚታገስ ሰው፣ በተስፋ ደስ የሚለው ሰው ወገኖች፣ ጸሎተኛ የሆነ ሰው ውጤቱ ምንድን ነው? ፍሬው ምንድን ነው? የመጨረሻው መደምደሚያው ብንል አጠራ አድርጌ እነግራችኋለሁ። እዛ ሮሜ 14 ላይ ያለ ነው። ይሄ ሁሉ እኔ ከፋፍዬ ነግሬያችሁ ነው። አንደኛ በችግራቸው ቅዱሳንን ለመርዳት እንተባበራለን በበጎ ፈቃደኝነት። ሁለተኛ እንግዶችን መቀበል እናዘወትራለን። ሶስተኛ የሚያሳድዱንን እንመርቃለን። አራተኛ እርግማን ካፋችን አይወጣም፣ ስድብ ካፋችን አይወጣም፣ ክፉ ነገር ካፋችን አይወጣም። አምስተኛ ደስ ከሚላቸው ጋር ደስ ይለናል፣ አንቀና። በሰው ደስታ የምንቀና ሰው ሰው ሲያዝን ደስ ይለናል እና ደስ ከሚላቸው ጋር ደስ ይለናል። ስድስተኛ ከሚያለቅሱም ጋር እናለቅሳለን። ሰባተኛ እርስ በርሳችን በአንድ ሀሳብ እንስማማለን። አንድ ልብ አንድ ቃል ይሆናል። አሁን እኮ ስብሰባ ብንሰበሰብ ሶማሌና ኢትዮጵያ ነው በምን ማለት ነው? በሰንበት ትምህርት ቤት ይሁን በሰበካ ጉባኤ ይሁን በሲኖዶስ ይሁን አንድ ሀሳብ የለም። ለምን? መሰረቱ ላይ ብልሽት አለ፣ ስሩ ላይ ብልሽት አለ፣ ግንዱ ላይ ብልሽት አለ። ስለዚህ ቅርንጫፉ ላይ ፍሬውን ጥሩ ሊሆን አይችልምና፣ ግን እነዛ ካሟላ እርስ በርሳችን በአንድ ሀሳብ እንስማማለን። ትዕቢትን አናስብም፣ ምንም ነገር አንታብም። ከሰው አናት ላይ እንቀመጥ አንልም፣ ከሰው ግን ሰው ነው እንቀመጠው። በቃ የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን።